በዶክተር ምናምን አይደለም የተወለድኩት በአዋላጅ ነው የተወለድኩት የሆነ ነገር ስቼ ይሆን እንዴ ሃይ ቤተሰብ ዛሬ ኢንተርቪው ምን ደራረገው እኔና ሰላም ነን አብራችሁን ቆዩ እንብላ ደግሞ ምግብ እየበላን ነው ሰላም ቡና ትፈልጊያለሽ ጥሬ ስጋ ነው የምፈልገው ጥሬ ስጋ ዶሮ ወጥ እየበላሽ አይደል ሰላም እንደ ቤቢ የሚሆን የለም እንደ ጥሬ ስጋ የሚሆን የለም እንደ ጥሬ ስጋ ሰላም ከኢትዮጵያ ምግብ ምትወጁ ምንድነው? አውቃለሁ ጥሬ ስጋ ነው ብትይኝ ከጥሬ ስጋ ውጪ ታይ እኔ የምጠላው ሽሮ ነው በቃ ሌላውን ወደዋለሁ የጾም ምግብ 50% ነው ግዴታ ስለሆነብኝ ነው ምን ፈልገህ ነው እና ስጋም በቃ ሁሉንም ወዳለሁ በስጋ ነው ያሳደገኝ አባቴ ባይዘው የስጋ ነጋዴ ነው ፋዘር በስጋ ነው ያደግኩት አንቺስ እኔ የምጠላው ምግብ የለም ግን ሽሮ የእናቴ ሽሮ በጣም ነው እናቴ ሰራው ሽሮ የእናቴ ውጭ ምናምን አይደለም እና ሌላ አትክልት እወዳለሁ ሰላም ነገር ነው ደስ ይለኛል ማለት ከሀበሻ ምግብ ግን ዶሮ ወጥ ደስ ይለኛል ዶሮ ወጥ ዶሮ ወጥ በሚለው እንያዘው ዶሮ ወጥ ያዝልኝ ቡናና ከሻይስ ሻይ ምንድነው ማሬ ሻይ በስማ ውሃ ሙቄ እኮ በቃ የሆነ ነገር ነው ኮርስ ቡና ምን ጥያቄ አለው አጣ ገለጠልከው ምንድነው እሺ ሰላም ለአንድ አመት ጥሬ ስጋ አትቢ ሽሮ ብቻ ቢ ወይም ለአንድ አመት ከስልክ ሸራቂ ብትባይ የትኛውን ስልኬን ተዋለሁ የምርሽ ነው ማምላክን ሚካኤልን ስልኬን ተዋለሁ አሁን ስልኬ ላይ በጣም አዳፕት ነኝ ስባላ ስልኬ ላይ ነው የሆነ ነገር ስልኬ ግን ሽሮ እኮ ነው አትሊስት የሆነ ጥሬ ስጋ አትቢ ብትይኝ ስልኬ ልመርጥ እችላለሁ ግን ጭራሽ ጥሬ ስጋ ሳልበላ ለአንዳማ ሽሮ ልበላ እኮ ሽሮ ብቻ ነው አልበላም ስልክ ይቅርብሽ አንቺስ ሰማችሁ እኔ ግን ከባድ ነው ግን ከባድ ነው ግን ተይው በቀን አንዴ ብቻ እየበላው ሽሮ ልምረጥ በቀን አንዴ ብቻ እየበላው ሽሮ ይሻለኛል ማለት ስልኬ ጋር እኔ ጋር ቢሆን ይሻለኛል ሽሮ ብበላ ሽሮ ማለት ከስልኬ ማርቅ በስልኬም ሰላም ማርቅ የሽሮ ፍቅር ነው ወይስ የስልክ ፍቅር ነው እዚህ ጋር እየታየናለው የሽሮም ነው ግን ሽሮም ወዳለው እኮ ግን ከስልኬ ደግሞ እንዴት ልራቅ ይሁን አንቺ ግን ለሽሮ ያላት ጥላቻ አያ ቡግር ነው የሚወጣብኝ ማርያም ቡግር ነው የሚወጣብኝ ሽሮ ስበላ እና እኔ ሽሮ ለዛ ነው ማለት ቡግር ያልኩት ቴንክ ዩ አትወደጅ ማርያም እንዴ እሺ በቃ እየበላሽ አተይም ሰላም እየበላው ነው ጥሬው እንግዲህ አራቴ ሰላም ጥሬ ነገር ይቅርብሽ ጥሬ ነገር ያልበሰለ ነገር ጥሩ አይደለም ታይ ጥሬ ያደርግሻል ታይ ሉን አሳድጎኛል እኮ ከታች ጀምሮ እስከዚህ አምጥቶኛል እሺ ሰላም በቅቤ ተለውሶ ምናምን ነበር የሚሰጠን ፋዘር ቅቤና አረንጓዴ አዋዜ እንዴት ነበር የሚባለው ስለ አረንጓዴ አዋዜ እንት ዳጣ ዳጣ ነው ሰናፍጭ ሰናፍጭ አይደለም ሰናፍጭ አይደለም እሺ ሰላም ስለ እድገትሽ ብታወሪ ስለ እድገትሽ ማለት እንዴት እንደተወልሽ ነው ስለዚህ ማለት መናገር ከፈለግሽ አስፋይ ማውራት እችላለሁ የተወለድኩት እኔ ጫካ ውስጥ ነው ጫካ ውስጥ ማለት ጫካ ሰፈር ነው የእርሻ ቦታ ምናምን ነው ማለት ነው በዶክተር ምናምን አይደለም የተወለድኩት በአዋላጅ ነው የተወለድኩት የሆነ ነገር ስቼ ይሆን እንዴ አንድ ሰላም በአዋላጅ አይደለም በአዋላጅ ነው የተወለድኩት ዶክተር ምናምን የሚባል ነገር የለም እዛ ጋር የተወለድኩት እዛ ነው ግን ይሄ እንዴት ነው ካምፕ ነው የሰሊጥ ነጋዴ ነው ፋዘር የሀብታም ልጅ ሲጀመር ጥሬ ስጋ እንደምትወጂ ስናውቅ ነው የሀብታም ሆንሽ ይገባል እዛ እንትን እያለ መጣ ጠላት እየበዛ መጣ ምን ሆነ ወደ ልጆቹ ችግር እያመጣ ሲመጣ እኛ ዳንሻ የሚባል ቦታ ወሰደ ነው አሁን ምን የሚኖሩት ቤተሰቦቼ ዳንሻ የሚባል ምትባላ ከተማ ውስጥ የሚኖሩት የእናቴ ቤተሰቦች እንዳለ ምናምን እዛ ነው የሚኖሩት ዳንሻ ግን ይሄ ካምፕ ሙሉ ንብረቱ ያለው ላይክ በትንሹ ወደ 300 ሚሊዮን 400 እስከ 500 ሚሊዮን የሚሆን ንብረት ያለው እዛ ነው
ምን አርማጮ የሚባል ቦታ ነው ያለው ትልቁ ንብረት ያለው ማለት ነው። እዛ ጋ ነው የተወለድኩት። አያቸው የሀብታም ልጅ በጥሬ ስጋ ስላደገች ነው ጥሬ ስጋ የምትወደው። ለዛክድን በጥሬ በስጋ ያሳደገኝ ለዛ ነው። እሺ ሰላም፣ ስለ ፍቅር ህይወትሽ፣ ስለ ስራሽ ለስሙ የሀብታም ልጅ ልሆን እንጂ እኔ ብቻዬን ነው የኖርኩት። እልኸኛ ነኝ፣ የፋዘር ባህሪ ያለብኝና እሱ የሚለኝ ነገር አላረግም ነበር። ብቻ አሁንም አልናገራቸው ብዙ ነገሮች ነበሩ። ወጣው ጥዬ ነኝ ራሴን ችዬ መስራት ጀመርኩኝ ምናምን። ፋዘር እጁን አነሳ፣ 1 ብር አልሰጥም ማለት ተመለሽ አለ ምናምን። እኔ ደግሞ አልሰማም። ራሴን ቻልኩ። የሰማችሁ ራሳችሁን ቻሉ። በቃ ምንም ጠንካራ ሰራተኛ ዶች እንመሰክራለን፣ እኛም እንመሰክራለን። ከዛ ስለ ፍቅር ህይወቴ በይ ተናገሪ። ብዙ ጊዜ ፍቅር ላይ ፎከስ አላረግም፣ ስራ ላይ ነው። በደንብ ህይወት ገርፎኛል፣ አልዋሽም። ላይክ በዚህም አለ በዛም ማንም ይሁን ጥፋት ማንም ህይወት አስገርፋኛለችና ብዙ ጊዜ ፎከስ የማደርገው እንዴት ነው የምፈልገውን ህይወት መኖር ለግጀሪ ህይወት ነው እንድኖር የምፈልገው። በጣም ለግጀሪ ላይክ ማድረግ የምፈልገውን ነገር ወዲያው እያደረኩ መኖር ነው የምፈልገው። የተጣበበ ህይወት እንዲኖረኝ አልፈልግም። ያንን ነገር እንዴት ነው ማሳካው ብዬ ብዙ ጊዜ ስለማስብ ፍቅር የሚባለው ነገር ትንሽ ይከብዳል። አይ ቲንክ አሁን ትንሽ እያሰብኩ ነው አትበይ ሰላም። እንደዛ አትበይ። እያሰብኩ ነው አይደለም፣ አሁን ታስቦበት አልቋል። አሁን ውስጥ ነኝ ነው የሚባለው። ፍቅር ውስጥ ነኝ ነው የሚባለው። አሁን ደግሞ እየበላሽ ቆንጆ የዶሮ ወጥ ነው። እና አሁን አንቺም በዚህ አጋጣሚ አውርተሽኝ አታውቂም። ስለቤተሰቦችሽ አውርተሽኝ አታውቂም። ተወለድሽ አታውቂም። ኢቭን ፍቅረኛ እንደያዘች በቅርብ ነው ያወቅነው። ስለሱም ትናገሪያለሽ። ወይኔ ሰላም እና ላውራ እሺ በቃ እንግዲህ ኢንተርቪው መደራረግ ከሆነ እኔ የተወለድኩት ጎጃም ውስጥ የሆነ አገው ምድር የሚባል ኮሰብራ አካባቢ ነው የተወለድኩት። እኔ 3ኛ ልጅ ነኝ። ብዙ እህት ብዙ ወንድም አለኝ። የምር አባቴ ነጋዴ ነው ማለት በጣም ሀብታም ነጋዴ ሳይሆን ግን ልጆቹን አቅብጦ ነው ያሳደገ። አዎ በቃ አቅብጦ የሚያኖር በቃ እንዴት ነው ምን አይነት አባት! የምር በቃ አሪፍ አባት ነው። እናቴም አሪፍ እናት ነች። እና ወንድሜ ማለት ነው በቃ ወንድሜ ቀጥቅጦ ነው ያሳደገኝ። ሰላም እዚህ ጋር ምልክት አይታይሽም? የምር ወንድሞች እንደዛ ናቸው። በቃ ሱቅ መውጣት አልችልም። ትምህርት ቤት አርፍጄ ከመጣሁ ምናምን በቃ ይመታኛል። ቤት ግን እንደፈለኩት መሆን እችላለሁ። ውጭ ከወጣሁ ግን በጣም የሚናደድ በቃ ይቀጠቅጠኛል ምናምን። ውጭ እንደወጣ አይፈልግም ጨራሽ። እና በቃ የመጀመሪያ ሴት ነኝ፣ 3ኛ ልጅ ነኝ። የፍቅር ህይወቴ ደግሞ እኔም ፍቅር ይዞኝ አያውቅም። የምን በቃ ፍቅር እንዴት መፋቀር መልጃጃል ነበር የሚመስለኝ። በቃ እንደዚህ ነበር የሚመስለኝ። ግን በዚህ አመት ታውቂያለሽ ሰላም ነግሬሻለሁ። ሲናገር አስፈላጊ ነው። ማን ነው ጀግናው? እኛማ ማየት እንፈልጋለን። አማቻችን ማየት እንፈልጋለን። አስታውቃቸዋለሁ ግድ ነው። እና ግን በዚህ አመት ማለት የሚያሸንፍ ሰው አገኘው መሰለኝ። ልክ ነው ብለሽ አዎ በቃ እንደዛ አሰብኩኝ። እና እኔ የሚመስለኝ ሰው ከተጋባ በኋላ ነው ፍቅር የሚይዘው ነበር የሚመስለኝ። ግን ለካ ሳታስቢ ነው ፍቅር የሚይዝሽ። አስበሽ በሲጀመር አይሆንም። አዎ የምር እንደዛ ነበር የሚመስለኝ። ከዛ እና አሁን ፍቅር ያዘኝ። ካሜራ መምጡቅ እየሆንክ ነው። እንዴት ተገናኛችሁ? መናገር እዚህ ጋር ሰላም እንዴት ነው የተገናኘን መሰለሽ? እንዳትዋሽ። እንዴት ነው የተገናኘን መሰለሽ? እኔ አይናይቺ ይለያሉ። እንዴት ነው የተገናኘን መሰለሽ? አንተም ተመልከት። እንዴት ነው የተገናኘን መሰለሽ? በቃ በሰው ነው። ሰውን ያስተዋውቃችሁ ነው? አዎ ሰው በሰው አይበቃም። ሰላም ይበቃላ። ሰው ካሜራማን አታጋፍጥ። እዛ ቁጭ ብለሽ የሚተሩና አድርገው ሰው በሰው ስራ ቦታ ከሆነ የሆነ ስራ ነበር እና ስራ ቦታ ምናምን አይደለም። ግን እንዴት ሰው በሰው ስልሽ አሁን ለምሳሌ እኔና አንቺን ታውቃለን አይደል? በእኔ በኩል የሚመጣ ሰው የምታውቂው ሰው አለ አይደል? ነው አስተዋውቅሽ ምናምን በዛ በኩል ነው። ያ ሰውዬ ምንድነው አንቺን መሀል ላይ ያለው ሰውዬ 3ኛ ወገን አንቺን ያቅሻል፣ የነሱ የሚያውቃል። እነዚህ ሁለት ልጆች ቢገናኙ ይመጣጠናሉ ብሎ አገናኛቸው። እንደዛ ነገር ነው ሰላም። አንቺ ግን አልተናገርሽም እንዴት እንደተገናኙ። እኔ አውቃለሁ። ንገሪያቸው። የኔ ግልጽ ነው።
የኔ ራሱ እኮ ሌላ ረጅም ታሪክ አለው። እኔና ሰን እንዴት ተገናኘን? ሰን የሆነ ቪዲዮ ሰርቶ ነበር። በራስሽ የምትተማመኝና ቆንጆ ነኝ ብለሽ የምታስቢ ከሆነ ነይ ከኔ ጋር ቪዲዮ እንስራ። ኧረ ጉድ እየሰማችሁ ነው። ከዛ ድሮ እኔ ሰን ሳያችሁ መጀመሪያ ስትሰሩ እንዴት እንደሚዘጉኝ ማረሚን ካሜራ ነበር እንዴ ነው የማሳልፈው። ለምን የሰን ባህሪ እንዴት እንደሚያስጠላ እንትን ነው። ምንድነው ይባል ድርቅርቅ ያለ ባህሪ ነበር። ያ ጀስት ከዛ ምንድነው በዛ ሰዓት እኔ ስራዬን ዘግቼ ምናምን ጸበል ነበርኩ ምናምን ሰው ለምን አልሞክረውም። ከዛ በፊትም ላይክ ለበቆ ነው ከዛ በፊትም ቲክታክ ሰራ ነበር ምናምን ፎከስ ስለማላረግበት ነበር። ከዛ ለምን አልሞክረውም ብዬ ቴክስት አደረኩለት። እሱም መለሰልኝ። ሰው ከጓደኛዬ ከማኪ ጋር ነበርንና ቃጥላ ሙድ ያዝን ነበረ። ወይ ጉድ! ጭራሽ ከዚህ ሰው የጋር ልትሰሪ ነው በቃ ሙድ ያዘችብኝ ነበር። ተዋወቅን፣ ቪዲዮ ሜክ ማድረግ ጀመርን። ከዛ እኔ የምኖረው እዚህ ነው፣ እሱ የሚኖረው እዛ ነው። አንድ ብሎክ ማለት ናቸው። ከዛ እሱ ምልህኛ ነው፣ እኔ ምልህኛ ነው። ስለ ፍቅር አልተገላለጽን፣ ልባችን ነው የተገላለጸው። ሳያስቡት ነው ሳናነሰ የገባ ነው፣ ሳናስበው ነው። ደግሞ እሱ መጀመሪያ የተነኮለኝ ግን እሱ ነው። እኔ ምንም አላልኩም፣ እሱ ነው የተነኮለኝ። መጀመሪያ የተሸነፈ እሱ ነው ማለት ነው። ግን ማለት ነው ማለት እሱ ራሱ ወንድሜ ራሱ ፍቅር አይዘኝም ነው የሚል እና አንቺ ጋር ተፋቅራችሁ ምናምን አፍቅሮሽ ሳየው ባሪውን ራሱ ነው የተለወጠ። ባሪው ራሱ ተለወጠ እኮ የምር። ሰላም አንቺ ከመጣሽ በኋላ በቃ የፍቅር ሰው ነው የሆነ ወንድሜ። እና እንግዲህ ጥሩ ነው መፋቀራችሁ። እኔ ደስ ብሎኛል የምር አማቼ ስለሆንሽ እኔ ደስ ብሎኛል። ደግሞ እየበላሽ ወጣ ምን ጨምር ምንም ድቢ ማለት ቆይን ጨምረው መሰለኝ ያስለፈለፍሽን በደንብ አሁን ላይ ሰዎቹ በጣም ወዶሻል። እና ዩቲዩብ አትመጭም? በዩቲዩብ አትመጭም? ከፍቻለሁ፣ እየረሳሁት ነው። ችግሩ ምንድነው? ፎከስ እያደረኩበት አይደለም እንጂ እመጣለሁ። የሆነ ነገር ላይ ፎከስ ካደረኩ ደግሞ በቃ በደንብ ያለሽ ቆራጥነት ሳላደንቅ ይሻላል በዚህ በኩል። ስለዚህ ከፍተናል፣ እንመጣለን፣ በደንብ እንሰራለን። ብዙ ቪዲዮዎች ሜክ እናደርግላችኋለን። እኔና ማሂ በብዛት ታዩናላችሁ ዩቲዩብ ላይ ታዩናላችሁ። ሰላም፣ በመጨረሻ ምን ማለት ትፈልጊያለሽ? በመጨረሻ ስለ ፍቅር የተረዳሁትን አንድ ነገር ላስረዳችሁ። ፍቅር በጣም መቻቻል ያስፈልጋል፣ በጣም ትዕግስት ያስፈልጋል። ኢጎ የሚባል ነገር አያስፈልግም። እኔ አልደውልም አንተ አትደውል የሚባል ነገር አያስፈልግም። ይቅርታ ይላ ካልዛችሁ ነበር እንትን 24 40 60 ነው ኮንዶሚኒየም። በጣም ላይክ እኔ ኢጎምና ትዕግስት የሌለኝ ልጅ ነበርኩኝ። ጀስት እንዴ ከሄደ ሄድም እንዴ ምናምን ምን አይነት ሰው ነበርኩና ያን ነገርን አስተካክሎልኛል። ከዛ ደግሞ በዚህ አጋጣሚ እንደኔ ለህኛ የሆናችሁ በጣም ኢጓም የሆናችሁ እሱ እንደዚህ ብሏልና እኔ ይሄን ላርግ ምናምን የምትሉ ሰዎች ካላችሁ ሪሌሽን የሚባል ነገር የለም። በዚህ አጋጣሚ የፈለገ አፕ ብትሆኚ፣ በጣም ባላፍት ብትሆኚ፣ በጣም ቆንጆ ብትሆኚ፣ በጣም ተፈላጊ ብትሆኚ ሪሌሽን የምትፈልጊውና ሪሌሽን ውስጥ እስካለሽ ድረስ you have to ትንሽ ላይክ ዝቅ ማለት ያ ባንቺ በኩል ማለት ነው። እየተረዳሁት ልክ ነሽ። እና ስለ ምግቡስ ስለወጡ ያው እንዳልኳችሁ ነው እንግዲህ እዚህ ጋር ፉል የሆነ እንትን ልላልችልም፣ ጥሩ ነው ምናምን ልላልችልም። ፉል በሆነ መልኩ ግን ጥሩ ነው። ያው ጥሬ ስጋ ቢሆን ሞር ዳን አሪፍ ነበር። ቀጣይ ጥሬ ስጋ እየበላን ኢንተርቪው እናደርጋለን ስልሽ ሌላ ሰው ሁለታችን እናደርጋለን። ጋብዞን የሆነ ሰው ጋብዞን ኢንተርቪው እናደርጋለን። እሺ ዋኪ እኔ ዶሮ ተወዳለሁ እንዳልኩሽ ከ10 ሰጥቻለሁ። አስጠላም አሪፍ ነው ግን ያው አንቺ ጥሬ ስለ ያለሽ ፍቅር ነው እንደዚህ ያደረገው። በቃ እናመሰግናለን። መልካም ቀን። ቻው። ባይ ባይ። እንወዳችኋለን።